ድካምና ጭንቀትን ለማስወገድ የሚረዱ 4 የአሰራር ልምዶች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ይህ የተግባር ቤት ነው። አዎ እናንተ እስከዛሬ ብዙ ንግግሮችን ሰምታችኋል፣ ብዙ መጽሐፍቶችን አንብባችኋል፣ ሕይወትን የሚለውጡ ፖድካስቶችን ስታዳምጡ ኖራችኋል። ነገር ግን አንዳቸውንም ተነስታችሁ አላደረጋችሁ። አዎ በዚህ ዩቲዩብ ቻናል ግን ተነስታችሁ ማድረግ የምትጀምሩበት ጊዜ ነው። ቤተሰቦቼ ሰብስክራይብ አድርጋችሁ የዚህ ዩቲዩብ ቻናል ቤተሰብ እንድትሆኑ ስፈልግ እኔ የምፈልገውን እንድታደርጉልኝ በትህትና እጠይቃችኋለሁ። ቃል እንድትገቡልኝ እፈልጋለሁ። ምክንያቱም እናንተ በዚህ ንግግር ማትረፍ የምትችሉት ቪዲዮውን ስላያችሁት ሳይሆን ተነስታችሁ በተግባር የተባለውን ሐሳብ ስታደርጉት ብቻ ነው። ማድረግ ስትችሉ ብቻ እናንተ ትጠቀማላችሁ። አዎ ለኔ በጣም ውዱን ስጦታችሁን ሰጥታችሁኛል። ቁጭ ብላችሁ ጊዜያችሁን ሰጥታችሁ እየተመለከታችሁ እያዳመጣችሁ ነው። ይህ ሲሆን ደግሞ እናንተ በምላሹ ማግኘት ያለባችሁ ትልቅ ስጦታ አለ። እሱም የተባለውን ሐሳብ በተግባር መግለጥ፣ በተግባር ማድረግ፣ በድርጊቱ መጠቀም። ይህንም ስታደርጉ የተግባር ልምምዳችሁ ይበልጥ እየዳበረ ይሄዳል ማለት ነው። ይህ በሆነ ጊዜ እናንተ ላይ ያልጠበቃችሁት የህይወት ለውጥ ይከሰታል። ለምን ካላችሁ ሁሉም ነገር የልምምዳችን፣ የተግባራችን፣ የድርጊታችን ውጤት ስለሆነ ብቻ። ስለዚህ ህይወታችሁን ለመለወጥ ከተግባር መጀመር አለባችሁ። የዚህን ዩቲዩብ ቻናል መርህ መከተል ግዴታችሁ፣ ምክንያቱም እንድትጠቀሙ ስለምፈልግ ብቻ ነው። ቀጥሎ የማቀርብላችሁ ከዴል ካርኔጊ መጽሐፍ በዓለም ላይ የብዙዎችን ህይወት ከቀየረው መጽሐፍ ላይ የተጠቀሰ ሐሳብ ይሆናል ማለት ነው። ይህን ሐሳብ በቀጥታ ወደ ተግባር እንድታስገቡት ስል አሁንም እጠይቃችኋል። አዎ አድርጉ። ድካምና ጭንቀትን ለማስወገድ የሚረዱ 4 የአሰራር ልምዶች። አንደኛ፣ በወቅቱ ከምትሰራው ሥራ ጋር ግንኙነት የሌላቸውን ወረቀቶች ሁሉ ከጠረጴዛ ላይ አስወግድ። ለጊዜው ልንሰራቸው ከምንችላቸው ወረቀቶች ውጭ ያሉትን እናንሳቸው፣ እናጽዳቸው። የሥራ ቦታችንን ሰላማዊ፣ ጽዱ እናድርገው። ይህ በጣም ትልቅ ለውጥ የሚያመጣ ሐሳብ። ሁለተኛ፣ ሥራችን እንዳስፈላጊነቱ በቅደም ተከተል እናከናውን። ይህም ማለት ከፊታችን ያለውን ሥራ መቅደም ያለበትን እያስቀደም ሁሉንም በቅደም ተከተል ሰርተን እንጨርሰው፣ ለቀጠሮ አናስቀረው። ሶስተኛ፣ አንድ ችግር ባጋጠመን ጊዜ ለመወሰን የሚያስችሉ መረጃዎች ካሉ ውሳኔ እንስጥባቸው። ከመወሰን ወደ ኋላ አንበል። ምናልባትም አንድ ሥራችንን የሚያስተጓጉል ችግር ከተፈጠረ እሱን ችግር ወዲያውኑ ወስነን መፍታት ይኖርብናል። አለበለዚያ ግን ሌላ ችግር እየወለደ ይቀጥላል ማለት ነው። ቶሎ ውሳኔ ሰተንበት ችግሩን ማስወገድ አለብን። አራተኛ፣ ማስተባበርን፣ መምራትንና መቆጣጠርን መልመድ መቻል አለብን። አዎ ሥራችን እኛ ብቻ ሰርተነው ስኬታማ ልንሆን አንችልም። ስለዚህ የመምራትና የማስተባበር አቅምን ልንገነባ ይገባል። ይህ ደግሞ መደረግ የሚችለው ሥራችንን ለሌሎች አሳልፈን መስጠት ስንችል። ይህም ማለት ኃላፊነት መውሰድ ለሚችሉ ሰዎች ሥራችን አሳልፈን እንስጥ። ይህ ሲሆን ጊዜያችንን እንቆጥባለን፣ ውጥረትና ጭንቀታችን እንቀንሳለን። ይህም ለተሻለ የፈጠራ ሥራ ያበቃናል። የተሻለ ለማሰብ፣ በሥራችን ላይ ለውጥ ለማምጣት በደንብ ይረዳናል። ይህንን ማድረግ እንዳትረሱ። 4ቱን ነጥቦች ወደ ተግባር አስገቧቸው። ለውጣቸውንም በእርግጠኝነት ታዩታላችሁ። ሰብስክራይብ ማድረግ እንዳትረሱ። ሰላም ለእናንተ ይሁን።